በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 91ኛ ተአምር። አይሁድ ራሳቸውን በራሳቸው እንደረገሙ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ በጲላጦስ አደባባይ ቆሞ ሳለ ዳግመኛ አይሁድ የዚህ ሰው ደሙ በእኛ ላይ ይሁን፣ በልጅ ልጆቻችንም ላይ ይድረስ፣ አንተ ብቻ ስቀለው እንጂ ያሉ ጮኹ። ጲላጦስም አይሁድን ወዳችሁ እናንተ ሕጋችሁ እንደሚያዝ ፍረዱበት እንጂ እኔስ በዚህ ሰው ላይ የሞት ፍርድ የምፈርድበት አንዳችን ምክንያት አላገኘሁበትም አላቸው። በዚያም ጲላጦስ የጌታ ኢየሱስ ክርስቶስ እጁን ያዝ አድርጎ ለብቻው ከተለየ ቦታ ወስዶ በእውነት አንተ የአይሁድ ንጉሣቸው ነህ ብሎ ጠየቀው። ጌታ ኢየሱስ ክርስቶስም ይህ የምትለው ከአንተ አእምሮ የመነጨው ነውን ወይስ ሌሎች ነገሩህ ብሎ መለሰለት። ጲላጦስም ልገድልህም ሆነ ላድንህ ሥልጣን እንዳለኝ አታውቅምን አለው። ጌታ ኢየሱስ ክርስቶስ ግን ከላይ ኃይል እስካልተሰጠ ድረስ አንተ በእኔ ላይ ምንም ሥልጣን የለህም። እኔ ስለዚህ ነገር ወደዚህ ዓለም መጥቼ ከሰው ሥጋን በመልበስ ተወልጄ አድግ ዘንድ ይህን ትሕትና አሳያለሁና አለው። ጲላጦስም እስኪ እውነቱን ንገረኝ፣ በውኑ አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። ጌታ ኢየሱስ ክርስቶስም እኔ የአይሁድ ንጉሥ ብቻ እንደሆንኩ አንተ ትናገራለህ እንጂ እኔስ የአይሁድ ንጉሥ ብቻ አይደለሁም፣ የዓለሙ ሁሉ ንጉሥ ነኝ እንጂ ሲል መለሰለት። ጲላጦስም ይህን አነጋገር በሰማ ጊዜ ፈጽሞ ደነገጠ፣ ፈራ። ለአይሁድም እኔ ይህን ሰው ላድነው እወዳለሁ፣ በእሱ ላይ ለሞት የሚያበቃ አንዳችን ምክንያት አላገኘሁበትምና አላቸው። አይሁድም በማያገባው ራሱን ንጉሥ አድርጎ ሰይሟልና ለዚህ ሰው ሞት ይገባዋል በማለት ተከራከሩ። የካህናቱም አለቃ ወደ ጌታ ኢየሱስ ክርስቶስ ቀርቦ አንተ ክርስቶስ ጌታ እንደሆንክ በግልጥ ንገረን አለው። ጌታ ኢየሱስ ክርስቶስም አዎን፣ የዓለሙ ሁሉ መድኃኒት የምሆን እኔ ክርስቶስ ነኝ ሲል መለሰለት። ሊቀ ካህናቱም ከእንግዲህ ምን ምስክር ያሻናል? ከቃሉ አነጋገርና ከስድቡ የተነሳ እሱ ራሱ ዓለምን ለማዳን የመጣው ከእግዚአብሔር የተላኩ ክርስቶስ ነኝ ሲል ሰምታችኋልና በማለት ለአይሁድ ማኅበር ሐሳቡን አቀረበ። በዚህም የተነሳ የካህናቱ አለቃ ልብሱን ቀደደ። በዚህም ጊዜ አይሁድ ጌታ ኢየሱስ ክርስቶስን ጎተቱት፣ እጁንም የኋሊት የፊትኝ አሰሩት፣ ፊቱን ሸፍነው ጉንጩን በጥፊ መቱት። በነቢዩ የተነገረው ይፈጸም ዘንድ ክርስቶስ ሆይ ፊትህን ማን በጥፊ መታህ እስኪ ተንብይ ያሉ አፌዙበት። እሱ ግን አንዳችም ነገር አይመልስላቸውም ነበረ። ራሱንም በበትር መቱት፣ ጀርባውንም በእሾህ ገረፉት። ከዚያም ከደቀ መዛሙርቱ ታናሽ የሆነ እሱን ይከተለው ነበረ። ጌታ ኢየሱስ ክርስቶስ በአይሁድ መያዙን ባየ ጊዜ ፈርቶ ሸሸ። ጌታ ኢየሱስ ክርስቶስ ግን ለእሱ ክብር ምስጋና ይሁንና በመለኮታዊ ሥልጣኑ ሁሉን ማድረግ ሲቻለው ስለ ሰው ፍቅር ሲል መገረፍን፣ መጎተትን፣ በጥፊ መመታትን በፈቃዱ ተቀበለ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።